ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ ሁላችንንም በተለይም ደግሞ በሞቃታማ ወቅት በስራ ውጥረት ወይም በሰው መካከል በምንሆንበት ጊዜ በከፍተኛ ሁኔታ ስለሚያስጨንቀን አንድ ሚስጥራዊ ጉዳይ በጥልቀት እንነጋገራለን። እሱም ከብብት የሚወጣ ደስ የማይል ጠረንና ከመጠን በላይ የሆነ ላብ ነው። ይህ ችግር በሰዎች መካከል በራስ መተማመናችንን ይሸረሽራል። እጃችንን ከፍ አድርገን ለመናገር፣ የምንወዳቸውን ልብሶች በነፃነት ለመልበስ ወይም ከሰዎች ጋር በቅርበት ለመቆም እንድንፈራ ያደርገናል። ይህንን ችግር ለመሸፈን ስንል በየቀኑ የኬሚካል ዶድራንቶችን፣ ጸረ ላብ ስፕሬዎችን ወይም አቅም ያላቸው ሽቶዎችን በብዛት እንረጫለን። ነገር ግን እውነታው ምንድን ነው? እነዚህ የፋብሪካ ውጤቶች የላብ ጠረን ለጥቂት ሰዓታት ከመሸፈን ባለፈ በውስጣቸው ባሉ አልሙኒየም እና አልኮል የመሳሰሉ ኬሚካል ምክንያት የብብታችን ቆዳ እንዲጠቁር፣ እንዲቆጣ፣ እንዲያሳክክና አልፎ ተርፎም የተፈጥሮ የላብ እጢዎች እንዲደፈኑ ሊያደርግ ይችላል። ታዲያ ያለምንም ዶድራንት ምንም አይነት የኬሚካል ውህድ ሳይነካን ሙሉ ቀን በራስ መተማመን የሚሰጠን ጥሩ ጠረን እንዲኖር የሚያደርጉ ተፈጥሯዊ ሚስጥሮች ምንድን ናቸው? ዛሬ በዚህ ቪዲዮ የብብት ጠረንና ላብን በዘላቂነት የሚያስወግዱ ድንቅ በቤት ውስጥ የሚዘጋጁ ተፈጥሯዊ ውህዶችን ደረጃ በደረጃ አዘገጃጀታቸውንና አጠቃቀማቸውን በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከሁሉም በፊት ሁልጊዜ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ ይከታተሉን። የብብት ጠረን ከወዴት ይመጣል? ወደ ውህዶቹ ዝግጅት ከመሄዳችን በፊት ብዙ ሰዎች የማይረዱት አንድ ትልቅ ሳይንሳዊ እውነታን ማወቅ አለብን። ከሰውነታችን የሚወጣው ላብ በራሱ ምንም አይነት መጥፎ ጠረን የለውም። አዎ፣ አብዛኛውን ጊዜ ከሰውነታችን የሚወጣው ላብ 99%ቱ ንጹህ ውሃና ጥቂት ጨው ነው። ታዲያ መጥፎ ጠረን ከወዴት ይመጣል? መጥፎ ጠረን የሚፈጠረው ከሰውነታችን የሚወጣውን ላብ በብብታችን አካባቢ ከሚኖሩ ተፈጥሯዊ ባክቴሪያዎች ጋር ሲገናኝ ነው። ብብታችን ሞቅ ያለ፣ እርጥበታማና ጨለማ ቦታ በመሆኑ ለባክቴሪያዎች መራባት ምቹ ነው። ባክቴሪያዎቹ በላብ ውስጥ ያሉ ፕሮቲኖችንና ቅባቶችን በሚመገቡበት ጊዜ የሚፈጥሩት ጋዝ ነው ደስ የማይል ጠረን የሚፈጥረው። ስለዚህ መፍትሄው ላብ እንዳይወጣ ማድረግ አይደለም። ምክንያቱም ላብ መውጣት የሰውነታችንን ሙቀት ለማስተካከልና ቆሻሻን ለማስወጣት ተፈጥሯዊ መንገድ ነው። ይልቁንም መፍትሄው መጥፎ ጠረን የሚፈጥሩ ባክቴሪያዎችን ማጥፋትና የብብታችንን የፒኤች መጠን ማስተካከል ነው። አሁን እነዚህን ባክቴሪያዎችን የሚያጠፉትን ውህዶች አሰራር አንድ በአንድ እናያቸው። የብርቱካን ወይም የመንደሪን ልጣጭ ዱቄት ውህድ። የብርቱካን ልጣጭ በውስጡ ባለው ተፈጥሯዊ የሴትሪክ አሲድ እና ተፈጥሯዊ ዘይት አማካኝነት መጥፎ ጠረን የሚያመጡ ባክቴሪያዎችን ያጠፋል። የጠቆረ ብብትንም ያበራል። የሚያስፈልገን ግብአት የደረቀ የብርቱካን ወይም የመንደሪን ልጣጭ ዱቄትና 1 ወይም 2 የሾርባ ማንኪያ ወተት ወይም ጥቂት ውሃ። የብርቱካን ልጣጩን ካደረቃችሁት በኋላ በደንብ አድቅቃችሁ ፍጩት። 1 የሾርባ ማንኪያ የብርቱካን ልጣጭ ዱቄት ከጥቂት ወተት ወይም ውሃ ጋር በሳህን ውስጥ አድርጋችሁ በደንብ ያዋህዱት። ውህዱ ወፍራም ክሬም መሆን አለበት። ብብታችሁን ታጥባችሁ ካደረቃችሁት በኋላ ውህዱን በብብታችሁ ላይ ተቀብታችሁ ለ15 ደቂቃ ያክል እንዲደርቅ ትተውታላችሁ። ከ15 ደቂቃ በኋላ ለስለስ ባለ ውሃ ታጥባችሁ በፎጣ አድርቁት። በሳምንት 3 ጊዜ ማድረግ በቂ ነው። ሸብ በቆዳ ላይ መከላከያን በመፍጠር ባክቴሪያዎች እንዳይራቡ የሚያደርግና ምንም አይነት ወጪ የማይጠይቅ ተፈጥሯዊ መፍትሄ ነው። 1 ቁራጭ የሸብ ድንጋይ እና ጥቂት ንጹህ ውሃ። ገላውን በደንብ ታጥበው ከወጡ በኋላ የሸቡን ድንጋይ ጫፍ በጥቂት ውሃ እርጥብ ያድርጉት። የራስዎን ድንጋይ እርጥብ በሆነ ብብቶ ላይ በቀስታ በክብ እንቅስቃሴ
ለ20 ወይም 30 ሰከንድ ያህል ይሹት። ብብቱ በራሱ አየር እንዲደርቅ ለ1 ደቂቃ ያህል ይተውት። መታጠብ አያስፈልገውም። ድንጋዩን በንጹህ ጨርቅ ጠርገው ደረቅ ቦታ ያስቀምጡት። በየቀኑ ራሱን መጠቀም ይችላሉ። ሸብ ለማታውቁ በጣም መሸጫ ሄዳችሁ ብትጠይቁ በቀላሉ ታገኙታላችሁ። የእርድ የሎሚና የእርጎ ውህድ። እርድ ባክቴሪያን ሲገል፣ ሎሚ አሲዳማነቱን አስተካክሎ ጠረንን ያጠፋል። እርጎ ደግሞ ቆዳ እንዳይቆጣ ያለሰልሳል። የሚያስፈልጉን ግብአቶች ግማሽ የሻይ ማንኪያ እርድ፣ 1 የሻይ ማንኪያ የሎሚ ጭማቂና 1 የሻይ ማንኪያ እርጎ። ሶስቱን ግብአቶች በአንድ ንጹህ ሳህን ውስጥ ያድርጉ። በሹኪያ ወይም በማንኪያ ልክ እንደ ለስላሳ ክሬም እስኪሆን ድረስ ለ1 ደቂቃ ያህል በደንብ ይምቱት። ውህዱን በብብታችሁ ላይ አሸት እያረጋችሁ በደንብ ተቀቡት። ለ15 ደቂቃ ያህል እንዲደርቅ ከተውት በኋላ በሳሙናና በውሃ ታጥበው ያስወግዱት። በሳምንት 2 ወይም 3 ጊዜ እያረጉ ለውጡን ይመልከቱ። የቤኪንግ ሶዳና የኮኮናት ዘይት ክሬም የፋብሪካ ዶድራንቶችን ሙሉ በሙሉ የሚተካ እርጥበትን የሚመጥና ቀኑን ሙሉ ጥሩ ጠረን የሚሰጥ ክሬም ነው። የሚያስፈልጉን ግብአቶች 2 የሾርባ ማንኪያ ቤኪንግ ሶዳ፣ 2 የሾርባ ማንኪያ የበቆሎ ዱቄት ወይም ኮርን ስታርች እና 3 የሾርባ ማንኪያ የቀለጠ የኮኮናት ዘይት። ቤኪንግ ሶዳውንና የበቆሎውን ዱቄት በሳህኑ ውስጥ አድርገው ያዋህዱት። የቀለጠውን ኮኮናት ዘይት በትንሽ በትንሹ እየጨመሩ በማንኪያ ያማስሉት። ልክ እንደ ፋብሪካው ክሬም ለስላሳ እስኪሆን ድረስ ለ2 ደቂቃ ያክል በደንብ ያማስሉት። ጥቂት ክሬም በጣቶ ወስደው ገላውን ከታጠቡ በኋላ በብቶ ላይ ልክ እንደ ቫዝሊን በደንብ ይሹት። ቆዳው ሙሉ በሙሉ ይመጣዋል። ክሬሙን ክዳን ባለው ዕቃ ውስጥ አስቀምጣችሁ ለረጅም ጊዜ መጠቀም ትችላላችሁ። የሎሚና የአፕል ሳይደር ቪኒገር ውህድ። ይህ ውህድ የብብትን ፒኤች መጠን አሲዳማ በማድረግ ባክቴሪያዎች በዛ ቦታ ላይ ፍጹም እንዳይኖሩ ያደርጋል። 1 የሾርባ ማንኪያ አፕል ሳይደር ቪኒገር፣ 1 የሾርባ ማንኪያ የሎሚ ጭማቂና 2 የሾርባ ማንኪያ ንጹህ ውሃ። አፕል ሳይደር ቪኒገሩንና የሎሚ ጭማቂውን በሳህን ውስጥ ይቀላቅሉ። አሲዱ ቆዳን እንዳያቃጥል 2 የሾርባ ማንኪያ ንጹህ ውሃ ጨምራችሁ ውህዱን ይቀላቅሉት። ንጹህ ጥጥ በውህዱ ውስጥ ነክራችሁ በብብታችሁ ስር ይቀቡት። ለ2 ደቂቃ ያህል አየር ላይ እንዲደርቅ ያድርጉት። ብብታችሁን በተላጫችሁበት ቀን እንዳትጠቀሙት፣ ምክንያቱም ሊያቃጥላችሁ ይችላል። በሳምንት 1 ቀን ብትጠቀሙት ይመከራል። እንግዲህ ተመልካቾቻችን እነዚህን ውህዶች ከመጠቀማችን ጎን ለጎን የሚከተሉትን የኑሮ ዘይቤዎች ማስተካከል ዘላቂ መፍትሄ ይሰጠናል። የአመጋገብ ሁኔታ በብዛት ነጭ ሽንኩርት፣ ከፍተኛ የስጋ ውጤቶችንና ካፌን ማብዛት የላም ጠረንን ያከብደዋል። በቂ ውሃ፣ በቀን 2 ሊትር መጠጣት ደግሞ የሰውነትን ቆሻሻ አጥቦ ስለሚያወጣ የላብ ጠረን እንዲለቅ ያደርጋል። የብብት ፀጉር በየጊዜው መጸዳት አለበት። ምክንያቱም ፀጉር እርጥበትና ባክቴሪያዎችን አፍኖ ስለሚይዝ ለጠረን መፈጠር ዋነኛ ምክንያት ነው። እነዚህን ተፈጥሯዊ ውህዶች በየቀኑ ወይም በሳምንት በጥቂት ቀናት ልዩነት ተግብሯቸው። ያለምንም ኬሚካል ሙሉ ቀን በራስ መተማመን የሚሰጥ ጥሩ ጠረን ታገኛላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ ጠቃሚ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። ስለተከታተላችሁን እናመሰግናለን። ሰላም ቆዩ።